በነገራችን ላይ ሀይሚና ብሩኬ ወደ አዲስ አበባ የተመለሱ ይመስለኛል። ምክንያቱም ሀይሚ ስቶሪ ላይ ያደረገችውን ነገር አይታችኋል። በቪዲዮ ለቃ ነበር። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። አሁን በሀይሚዬ ቤት ተለቆ ነበር። እንግዲህ ከእናቷ ቤት ሂዳ እንግዲህ ከእናቷ ጋር ብዙ ነገር ተጫውታለች ማለት ነው። ብሩኬን ፕራንክ አድርገዋለች። ምንድን ነው ያደረገችው? በቃ ጋሽዬ አባሮኛል፣ ውጭ ብሎኛል፣ ጎዳና ከመወድቅ ከሙሺ ጋር ልኖር ነው በማለት ብሩኬን ፕራንክ አድርገዋለች ማለት ነው። ሙሺ ደግሞ እኔ ልጅ ምንም ነገር የለኝም እኔ ጋር ብትሆኚ በጣም ደስ ይለኛል፣ ግን ጋሽዬ ደግሞ ካወቀ እንዳይኮሰኝ እሱ ፈቃደኛ ካልሆነ በጣም ከባድ ነው የሚል ምላሽ ነበር ከሙሽዬ። በነገራችን ላይ ደስ ይላል። አንድ ቀን አብሮ መኖሯ አይቀርም እርግጠኛ ነኝ ማለት ነው። ወይስ እንዴት ነው? አብሮ መኖር ሳይሆን የራሷ ህይወት ይኖራታል፣ ያው ከብሩኬ ጋር ማለት ነው። እና ለማንኛውም ቤተሰቦቼ እንግዲህ ብሩኬን ፕራንክ አድርገዋለች። የብሩኬ ምላሽ ደግሞ የምን ነበረ? እንዴት ጋሽን ሳታስፈቅድ እዚህ መኖር የለብሽም በተአምር ነበረ በቃ ግምጭጭ ብሎ እና መንገድ ላይ ውደቂ ነው ወይ ውጭ ውደቂ ነው ወይ የምትለኝ የሚል ነበረ ምላሿ። አይ ጋሽ እንደዛ አያደርግም። በነገራችን ላይ ከሚገርማቸው ጋሽና እሙሽ አይተዋወቁም። እሙሽ ምናለች? ጋሽን አላቀውም አንድ ቀን አስተዋውቃችኋለሁ ብላለች። እኔ እኮ የሚገርመኝ ያው ሚዲያ ላይ እንደምናውቃቸው ሁለመናቸው የሚተዋወቁ ነው። ምክንያቱም የቡታጅራ ልጆች ስለሆኑ ሁሉም የሚተዋወቁ ቤተሰብ ሁሉ የሚተዋወቅ ነበር የሚመስለኝ። ያው ግን ላይፋቸው እንኳን እናት አባት ይቅርና ብሩኬም እና ሀይሚ እንዴት እንደተዋወቁ ያው ሁላችንም በሚዲያ የምናውቀው ነገር ነውና ለማንኛውም ያው አንድ ቀን እንደሚተዋወቁ እርግጠኛ ነኝ ሙሽና ጋሽ ማለት ነው። እና ለማንኛውም ያው ብሩኬን ፕራንክ አድርገዋለች እና ቤተሰብ የዛሬው ቪዲዮ ያው ከሙሽ ጋር ሆነው ቢሰሩትም እነ ሀይሚ ወደ አዲስ አበባ የተመለሱ ይመስለኛል። አይታችሁት እንደሆነ በነገራችን ላይ መስቀል በዓልን በቃ የቡታጅራ ዩቱበሮች በተለየ መልኩ ነው ያከበሩት። አይታችኋቸው እንደሆነ ቲክቶክ ላይ ምናምን እየተቀረጸ ተለቋል እና አብርሽን ሁሉም ብቻ በጣም ደስ በሚል ሁኔታ ነው ያከበሩት። እና ምን ልላችሁ ፈልጌ ነው ቤተሰቦቼ፣ ያው ሀይሚ ፕሌን ላይ ተሳፍራ ልክ ብሩኬ በባለፈው ስቶሪ ላይ እንዳረገው ቪዲዮ ስቶሪ ላይ ለቃ ነበረ። እንግዲህ ምናልባት ወደ ቡታጅራ እየሄደችም ሊሆን ይችላል፣ ወይም ደግሞ ወደ አዲስ አበባ እየተመለስ እየሄደች ቀርጸው ዛሬ ለቀውም ሊሆን ይችላል። ብቻ አላቅም፣ እንደዚህ አይነት ቪዲዮ ቀርጻለች። ለማንኛውም እስኪ ነገ እናያለን። በዓል አለቀ ማለት ነው። ዛሬ ማነው ነገ ስራ ካለ ትምህርት ካላት ምናልባት ነገ ለነገ ለሰኞ ግዴታ ተሎ መመለስ ይኖርባታል። ለዛ ይመስለኛል። ለማንኛውም በጣም ደስ የሚል ነበር።